ሰላም ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች በዛሬው ዜና ትንታኔያችን ሊጀምር አንድ ሐሙስ በቀረው የኢትዮ ኤርትራ ጦርነት ላይ በርካታ የዓለም ተንታኞች እየሰጡ ያሉትን ወታደራዊ ትንተናና ንጽጽር የማን ይበልጣል ፉክክር እንዳስሳለን። አብራችሁን ቆዩ። የዓለም ትኩረት የሳበውና ከዛሬ ነገ ጥቂት ድምጽ ሊሰማበት ይችላል በሚል በኢትዮጵያና በኤርትራ መካከል ያለው የጦርነት ስጋት ሰሞኑን በስፋት እየተራገበ ይገኛል። ዋናነት የቀይ ባህር ጂኦፖለቲካ የወደብ ፍላጎትና በቀጠናው ካለው የአስተላለፍ ለውጥ ጋር ተያይዞ ሁለቱም ሀገራት የጦርነት አስከፊነት በሚገባ የሚያውቁት ቢሆንም እነዚህን ስልታዊ ጥቅሞችና ስጋቶች በዲፕሎማሲያዊ መንገድ መፍታት ካልተቻለ ግንኙነቱን በማንኛውም ጊዜ ወደ ቀውስ ሊያመራ ይችላል የሚል ስጋት በምስራቅ አፍሪካ ላይ አይሎ ቀጥሏል። ያም ሆነ ይህ አይሆንም እንትተሽ ይሆናል እንጠብቅ እንዲል ያገሬ ሰው ባንዳቸው ምክንያት ጦርነቱ ቢቀሰቀስ የሁለቱ ሀገራት አሁናዊ ወታደራዊ ቁመናን እያነጻጸሩ ምን ሊሆን ይችላል ብለው ቅድመ ትንበያቸውን እየሰጡ የወታደራዊ ሳይንስ ተንታኞች ግን ይህንን አሉ። በየዓመቱ የዓለምን ሀገራት ደረጃ ይፋ የሚያደርገው ግሎባል ፋየር ፓወር የ2026 የዓለም የወታደራዊ አቅም ደረጃን ይፋ ሲያደርግ የሀገራትን የወታደራዊ የሰው ኃይል የትጥቅ አይነትና ብዛት፣ የፋይናንስ አቅምን፣ የሎጂስቲክስ መዋቅርና መልክዓ ምድራዊ አቀማመጥን ጨምሮ ከ60 በላይ መስፈርቶችን በማስራት የሚያወጣው መሰረት የኢትዮጵያና የኤርትራን የ2026 ዓለም አቀፍና አህጉራዊ ደረጃን እንዲሁም ቁልፍ ወታደራዊ ንጽጽር በቁጥራዊ መረጃዎች አስደግፎ ይፋ አድርጓል። በፈረንጆቹ 2026 ባወጣው መረጃ መሰረት የኢትዮጵያ መከላከያ ሰራዊት በምስራቅ አፍሪካና በአጠቃላይ በአፍሪካ ካሉ ግዙፍና ጠንካራ ጦሮች አንዱ መሆኑን ገልጾ በዚህም ከዓለም ከ145 ሀገራት 47ኛ ደረጃ ከአፍሪካ ከግብጽ፣ ከአልጄሪያ፣ ከናይጄሪያ እና ከደቡብ አፍሪካ በመቀጠል 5ኛ ደረጃ ላይ እንደሚገኝ ገልጿል። የኤርትራ ወታደራዊ ደረጃ በአንጻሩ ካላት አነስተኛ የህዝብ ቁጥር አንጻር ከፍተኛ ቁጥር ያለው ወታደራዊ የሰው ኃይል በቋሚነት ለማንቀሳቀስ የምትችል ሀገር መሆኗን ጠቅሶ በዚህም ከዓለም ከ145 ሀገራት በ119ኛ ከአፍሪካ 19ኛ ደረጃ ላይ ያስቀምጧታል። መረጃው የሁለቱን ሀገራት የወታደራዊ ቁመና በንጽጽር ሲያስቀምጥ ከህዝብ ቁጥራቸው ይጀምራል። በዚህም የኢትዮጵያን አጠቃላይ ህዝብ ቁጥር ወደ 118.5 ሚሊዮን ሲያደርስ የኤርትራን አጠቃላይ ህዝብ ከ4 እስከ 6.3 ሚሊዮን ሲል ያስቀምጠዋል። ወደ ሰው ኃይል ሲገባም ኢትዮጵያ በጦርነቱ ልታሰልፍ የምትችላቸው ዝግጁ የሰው ኃይል ሲያነሳ 56.9 ሚሊዮን ሲሆን የኤርትራ የመዋጋት የህዝብ መጠኗ 2.2 ሚሊዮን ብቻ ነው ሲል ልዩነቱን ያስቀምጣል። ንቁ ወታደሮች ኢትዮጵያ 503,000 ኤርትራ 350,000 ሲል ተጣባቂ የሰው ኃይል ኢትዮጵያ 138,000 ኤርትራ 680,000 መሆኑን ይገልጻል። የመከላከያ በጀታቸው የኢትዮጵያ 3.7 ቢሊዮን ዶላር ሲሆን የኤርትራ በበኩሏ 219 ሚሊዮን የአሜሪካን ዶላር ነው። በዚህም ግሎባል ፋየር ፓወር ማጠቃለያውን ሲያስቀምጥ ኢትዮጵያ በህዝብ ብዛትና በንቁ ወታደር ቁጥር በዋና ዋና የውጊያ ታንኮች እንዲሁም በአየር ኃይል አውሮፕላኖች ብዛትና ጥራት ዘመናዊ የድሮን ቴክኖሎጂዎችን ጨምሮ የመከላከያ በጀትና የውጭ ምንዛሬ ክምችት ከኤርትራ ጋር ሲነጻጸር በብዙ እጥፍ የገዘፈ በመሆኑ የጦር መሳሪያዎችን የመግዛት የማዘመንና ጦርነትን ለረጅም ጊዜ የመደገፍ ከፍተኛ የበላይነት ሲኖራት ኤርትራ ባላት የውዴታ ግዴታ ብሔራዊ አገልግሎት ስርዓት ምክንያት በድንገተኛ ጊዜ በፍጥነት ሊሰለፍ የሚችል እጅግ ግዙፍ 680,000 የሚደርስ የሰለጠነው ተጠባባቂ ኃይሏ ተሞግሶላታል። የሁለቱ ሀገራት ወታደራዊ ቁመና ከህዝብ ብዛት፣ ከኢኮኖሚ አቅም፣ ከታሪካዊ የጦርነት ልምድና ከታክቲክ ስትራቴጂ አንጻር ሰፊ ልዩነቶች እንዳለው አንስተው ወቅታዊ መረጃዎችና የወታደራዊ ጥናት ተቋማት እንደ ግሎባል ፋየር ፓወር ያሉ መረጃዎች መሰረት በማድረግ እናስ ወታደራዊ ቁመናቸው ከሆነ ጦርነት ቢነሳ ማን የበላይነቱን ሊወስድ ይችላል የሚለው ወሳኝ ጥያቄ ይመልሳሉ። በሰው ኃይል ረገድ በሁለቱ ሀገራት መካከል ያለው የህዝብ ብዛት ልዩነት የወታደራዊ አቅሙን ሚዛን ለኢትዮጵያ ሰጥቶ ይሁን እንጂ በአገሪቱ ባሉ የውስጥ ግጭቶችና ክልላዊ የጸጥታ መዋቅሮች ምክንያት የሰው ኃይሉ በተለያዩ ግንባሮች የመሰማራትና የመበታተን ስጋት እንዳለው ገልጸው ኤርትራ የህዝብ ብዛት ከኢትዮጵያ አንጻር እጅግ አነስተኛ ቢሆንም በአገሪቱ ባለው የብሔራዊ አገልግሎት ፖሊሲ ምክንያት አጠቃላይ ህዝቧ በወታደራዊ ሳይንስ ስለጠነ መሆኑንና ንቁ የጦር ኃይል የክምችት ኃይል ኤርትራ ከህዝቧ ቁጥር አንጻር በዓለም ላይ ከፍተኛ ወታደራዊ ጥምረት ካላቸው ሀገራት አንዷ መሆኑን ያሳያል። በምድር ጦር ትጥቅ ረገድ ሁለቱም ሀገራት ከቀድሞዋ ሶቪየት ህብረትና ከምስራቅ አውሮፓ ሀገራት የተገዙ የጦር መሳሪያዎችን በስፋት የታጠቁ ቢሆንም ኢትዮጵያ በቅርብ ዓመታት የጦር መሳሪያዎቿን በዘመናዊ ቴክኖሎጂ ከቻይና፣ ከሩሲያና ከቱርክ ገዝታ በከፍተኛ ደረጃ ማዘመናውን ተከትሎ የምድር ጦሩን የበላይነት ትወስዳለች። የኤርትራ የምድር ጦር ባለው የቁሳቁስ ጥገናና ስልታዊ አቀማመጥ ላይ እጅጉን ይመካል ሲል ያነጻጽራል። ዋነኛ ጉዳይና ልዩነት ፈጣሪው ይላሉ ተንታኞቹ የሁለቱ ሀገራት የአየር ኃይልና ድሮን ቴክኖሎጂ ደረጃን በማንሳት ኢትዮጵያ በምስራቅ አፍሪካ ጠንካራና
ታሪካዊ የአየር ኃይል ካላቸው ሀገራት አንዷ መሆኑን ገልጾ የውጊያ ጄቶቿ በተጨማሪም ኢትዮጵያ በቅርብ ዓመታት የሰው አልባ ድሮን ቴክኖሎጂዎችን በከፍተኛ ደረጃ መታጠቋን ያስረዳሉ። ይህም ኢትዮጵያ በአየር ላይ ያላትን የላቀ የበላይነት አረጋግጦ ኤርትራ በበኩሏ በድሮን ቴክኖሎጂ ረገድ የላቀ ምርታ የላት ቢሆንም ጠንካራ የብረት ለበስ አየር መከላከያ ስርዓቶችን በመታጠቅ የአየር ጥቃቶችን የመመከት ስትራቴጂ ላይ ያላትን ጥንካሬ መካድ እንደሌለባቸው ጨምሮ ያሳሉ። የሁለቱ ሀገራት የኢኮኖሚ አቅምና ወታደራዊ በጀት የአንበሳውን ድርሻ ይወስዳል ይባልለታል። ኢትዮጵያ ሰፊ ኢኮኖሚ እንቅስቃሴና ከፍተኛ አጠቃላይ የሀገር ውስጥ ምርት አላት። ሀገሪቱ በብድርና በዋጋ ንረት ብትፈተንም ለወታደራዊ ዘርፍ የምታወጣው በጀት ግን ከኤርትራ በብዙ እጥፍ መበለጡ አዳዲስ የጦር ቴክኖሎጂዎችን በቀላሉ ለመግዛት ያስችላትም ተብሏታል። ኤርትራ በኢኮኖሚ ራስን የመቻል ፖሊሲ የምትከተል በመሆኗና ካላት ውስን የውጭ ምንዛሪ አንጻር ለከባድ የጦር መሳሪያዎች ግዢ የምታወጣው በጀት ዝቅተኛ ቢሆንም ግን ወታደራዊ መዋቅሯ በዲሲፕሊን ላይ የተመሰረተና አነስተኛ ወጪ የሚጠይቅ በመሆኑ የረጅም ጊዜ ጦርነቶችን የመቋቋም ልምዷን ጨምሮ በቀላሉ እጅ ላሰጥ ትችላለች ይባልላታል። ይህን ሁሉ ዘርዝሮ ታዲያ የጦርነቱን የኃይል ሚዛን በጦርነቱ ላይ ጣልቃ እንደሚገቡትና ወታደራዊ ድጋፍ እንደሚሰጡት የዓለም ሀገራት ላይ እንደሚወሰንም ያነሳሉ። እናም ማን ያሸንፋል ብዙ ጥያቄ በወታደራዊ ስልታዊ ትንተና መሰረት ኢትዮጵያ ኤርትራ ሙሉ በሙሉ ወራ ለመቆጣጠርና የፖለቲካ ፍላጎቷን በኃይል ለማስገደድ ብትሞክር በኤርትራ ተከላካይ ጦርና መልክዓ ምድር ምክንያት እጅግ ከባድ የሆነ ዋጋ ትከፍላለች። ግዳጁንም ማሳካት ሊሳናት ይችላል። በተመሳሳይ ኤርትራ ኢትዮጵያን በጦርነት ተሸንፋ ወታደራዊ የበላይነት ለመውሰድ ብትሞክር ከኢትዮጵያ ሰፊ የሰው ኃይልና የአየር ድሮን ቴክኖሎጂ አንጻር የማይቻልና የራሷን ሕልውና አደጋ ላይ የሚጥስ ይሆናል። ስለሆነም በዚህ ጦርነት ውስጥ ፍጹም አሸናፊ ሊኖር አይችልም ይላል አተታው ሲጠናቀቅ። ጦርነቱ ቢነሳ ውጤቱ የሁለቱም ሀገራት ኢኮኖሚ መውደም፣ በሰው ሕይወት ላይ ከፍተኛ እልቂት መከሰትና መላው የምስራቅ አፍሪካን ቀጠና ወደ ከፋ ቀውስ ውስጥ መግባት ብቻ ነው። ሰከንዶች የቀሩት የወንድማማቾች ህዝቦች ጦርነት ወደ ከፋ ቀውስ ይሻገራል ወይስ በድርድር ይፈታል? ጊዜ ዳኛው መልስ ይሰጣል።